ሪል ስቴት ላይ ፕራይሲንግን ስናወጣ መጀመሪያ የሚታዩ ነገሮች አሉ። የመጀመሪያው የሚሆነው ሎኬሽን በ50,000 በካሬ የሚሸጥና በካሬ በ150,000 የሚሸጥ የሁለቱ ፕሮፐርቲ ዲፍረንሱ ምንድነው? ለምሳሌ አሁን ላምበርጊኒ መኪናንና ዲዛይር መኪናን ኮምፔር እንደማድረግ ማለት ነውና ባለ ሁለት መኝታና የባለ አንድ መኝታ ፕራይስ ተመሳሳይ ሊሆን አይችልም። አንድ ገዢ የሚፈልገው ምንድነው? እዚህ ፖይንት ላይ ላነሳላችሁ የሚፈልገው እኛ ዴማ ሆፕ ላይ ስትመጡ ብዙ ጊዜ ፔመንት ስኬጁሎቻችን በጣም ፍሌክሲብል ናቸው። ሜሮን እባላለሁ። የዴማ ሆፕ ሪል ስቴት የሴልስ ሱፐርቫይዘር ነኝ። ስለ ፕራይሲንግ እና ፔመንት ስኬጁል ስፔሻሊ ደግሞ ሪል ስቴት ላይ ምን ይመስላል የሚለውን መረጃ የምሰጣችሁ ይሆናል። ሰላም ጤና ይስጥልኝ። ሜሮን እባላለሁ። የዴማ ሆፕ ሪል ስቴት የሴልስ ሱፐርቫይዘር ነኝ። ዛሬ አብረን ሆነ ለተወሰኑ ደቂቃዎች ስለ ፕራይሲንግ እና ፔመንት ስኬጁል ስፔሻሊ ደግሞ ሪል ስቴት ላይ ምን ይመስላል የሚለውን መረጃ የምሰጣችሁ ይሆናል። በመጀመሪያ የምናየው ምንድነው ፕራይሲንግ የሚለው ምንድነው የሚለውን ስናይ የመጀመሪያው የሚሆነው ሎኬሽን ነው። ለምሳሌ አሁን ሎኬሽን ላይ ስናነሳ መገናኛ አካባቢ ላይ የሚሸጥ ፕሮፐርቲ እና ቦሌ ላይ የሚሸጥ ፕሮፐርቲ ፕራይሲንግ ተመሳሳይ ሊሆን አይችልም፣ ወይም ደግሞ የተለያዩ ፕራይሲንጎች ይኖራቸዋል። ፎር ኤግዛምፕል ያ ደግሞ ዲፔንድ የሚሆነው በምንድነው? ቦሌ ላይ ስንመጣ አንደኛ ሎኬሽን የምንለው ወይም ደግሞ ዳውንታውን የምንለው ኤሪያ ነው። ስለዚህ ፕራይሱም ያንኑ ያህል ዲፍረንስ ይኖረዋል። ልክ መገናኛ ላይ ስንመጣ ደግሞ ኮሜርሻል የሆነ ኤሪያ ሆኖ በተጨማሪም ደግሞ ፕራይሱም ያንኑ ያህል ከቦሌ ካለው ሎኬሽን በጣም የተለያየ ይሆናል። የመጀመሪያው ፖይንት ሎኬሽን ዲፔንድ ያደርገዋል ፕራይስ ላይ ማለት ነው። ሁለተኛው ላይ ስንመጣ ደግሞ ምንድነው ፕሮፐርቲ ያለበት የፕሮፐርቲው ሳይዝ ወይም ደግሞ ኮንዲሽኑ ምን ይመስላል የሚለው። ፎር ኤግዛምፕል ፕሮፐርቲ ሳይዙ ስንል ባለ ሁለት መኝታና የባለ አንድ መኝታ ፕራይስ ተመሳሳይ ሊሆን አይችልም። ለምሳሌ ባለ አንድ መኝታ በ12 ሚሊዮን የሚሸጥ ከሆነ ባለ 3 መኝታው 20 እና 30 ሚሊዮን ሊሆን ይችላል። ስለዚህ ፕራይሱ ያንኑ ያህል ይለያያል ማለት ነው። ፕላስ ደግሞ ኮንዲሽን ያልኳችሁ ሜን ፖይንት ነው። ብዙ ሰው የማይረዳው ምንድነው ኒው ነው ወይስ አሁን ለምሳሌ ሪል ስቴት እና ከሌላ ከውጭ ካለ ሰው የምንገዛ ፕሮፐርቲ ፕራይሱ በጣም የተለያየ ነው። ያለበት ኮንዲሽን የተለያየ ነው ማለት ነው። ሶ ይሄንን ይመስላል። ሌላኛው ደግሞ ማርኬቲንግ ዲማንድ ወይም ደግሞ ሳፕላዩም ዲፔንድ ያደርጋል። አሁን ማርኬቲንግ ዲማንድ ስንል የሚፈልገው አካል ወይም ደግሞ ፕሮፐርቲ መግዛት የሚፈልገው አካል ብዛትና ሳፕላዩም ደግሞ ሞር ፎከስ ያደርጋል። ያው ኢትዮጵያ ላይ እንደምናውቀው ነው ብዙ ሳፕላይ የለውም፣ ሞር ዲማንድ ግን አለው። ሶ እሱም ዲፔንድ ያደርጋል ለፕራይሲንግ። በተጨማሪ ሌላው ደግሞ ትልቁ ፖይንት ምንድነው? ኢኮኖሚ ኮንዲሽን የምንለው ፕራይሲንግ ላይ በጣም ትልቅ ፖይንት ይይዛል። የመጨረሻው ደግሞ ስታተስ እና አሁን ብዙ ጊዜ ፕራይስ ስናወጣ ሞር ዲማንድ ያለው በጣም ብዙ ሰው የሚገዛው ፎር ኤግዛምፕል በ50,000 በካሬ የሚሸጥና በካሬ በ150,000 የሚሸጥ ኤግዛምፕል ነው የምሰጣችሁ። የሁለቱ ፕሮፐርቲ ዲፍረንሱ ምንድነው? እዚህ ጋር በ50,000 ብር የሆነ ፕሮፐርቲ የተሸጠልኝ፣ በዚህ በኩል ደግሞ በ150,000 ብር ፕሮፐርቲ የሚሸጥልኝ ለምንድን ነው የሚሉ ጥያቄዎች አሉ። ይሄ እንደ ጥያቄ በደንብ የሚነሳ ነውና እዚህ ጋር በደንብ ሳብራራላችሁ ምንድነው ኦል አባውት ስታተስ ነው ማለት ነው። ለምሳሌ አሁን ላምበርጊኒ መኪናንና ዲዛይር መኪናን ኮምፔር እንደማድረግ ማለት ነውና ይሄው ዲፔንድ የሚሆነው ስታተሱ ላይ ነው። ስታተሱ ወይም ደግሞ ሌጋሲው አንድ ገዢ የሚፈልገው ምንድነው የሚለው ላይ ነውና ሃይ ኢንድ ኳሊቲን ተጠቅሞ ፕሮፐርቲውን የሚጨርስ ሪል ስቴት እና በሀገር ውስጥ ማቴሪያል የሚጨርስ ሪል ስቴት ፕራይሱ ያንኑ ያህል በጣም ቫልዩ ይኖረዋል። ስለዚህ ፕራይሲንግ ላይ በእነዚህ ዋና ምክንያቶች ፕራይሱ ዲፍረንስ ሊኖረው ይችላል። የተለያዩ ፕራይሲንግ ሊወጡ ይችላሉ። ሶ ፕራይሲንግ የምንለው ይሄንን ይመስላል። እሺ ሌላኛው ደግሞ የምናየው ከፕራይሲንግ ውጪ ፔመንት ስኬጁል ምን ይመስላል ሪል ስቴት ላይ የሚለውን ነው። ሶ ፔመንት ስኬጁል ላይ ስናይ የመጀመሪያው ፉል ካሽ ነው። በፉል ካሽ የሚከፍል ፔመንት ስኬጁል አለ። እንደዛ አይነት ፔመንቶች ሲሆኑ ብዙ ጊዜ ቤቶቹ 100% ያለቁ ወይንም ደግሞ ከ90% በላይ ኮንስትራክሽናቸው ያለቁ ቤቶችን በፉል ፔመንት የሚቀበል ይሆናል። እንደ ሪል ስቴት ጄነራል እያወራን ስለሆነ ያንን ይመስላል። ፐርሰንት ደርሶ በፉል ፔመንት መሆን ያለበት ለሚለው ጥያቄ ደግሞ ምንድነው ከ90% በላይ የሚሆኑ ኮንስትራክሽኖች ብዙ ጊዜ ምንድነው ካርታ ይወጣላቸዋል። ኦነር የመሆን ፕሮባቢሊቲው ያንን ያህል ከፍ ያለ ስለሚሆን ፉል ፔመንትን
ሞስት ሪል ስቴቶች ፕሪፌር ያደርጋሉ ይመርጣሉ። የመጀመሪያው ያንን ይመስላል። ሌላኛው ደግሞ ምንድነው የሚሆነው በኢንስታልመንት የሚከፈሉ ፔመንት ስኬጁሎች ይኖራሉ። በኢንስታልመንት የሚከፈሉ ፔመንት ስኬጁሎች ደግሞ እንዴት ነው? ለምሳሌ ዳውን ፔመንቱ 10% ሊሆን ይችላል ኦር ደግሞ 15% ዳውን ፔመንት ይከፍሉና የሚቀረውን ፔመንት ደግሞ እንዳልኳችሁ አንዳንድ ሪል ስቴቶች በታይም ስኬጁል ያደርጉታል። አንዳንዶቹ ደግሞ ኮንስትራክሽን ፕሮግረስ ዲፔንድ ያደርጉታል። ኮንስትራክሽን ፕሮግረስ ዲፔንድ ያደርጉታል ሲባል እንዴት ነው? ፎር ኤግዛምፕል አት ቤዝ ከሆነ ገና ቤዝመንቱ ፋውንዴሽን የተሰራ ከሆነ ውል ሲፈራረም አንዱ አካል የመጀመሪያውን ዳውን ፔመንት 15% ይከፍላል። ሶ ዘ ኔክስት ፔመንት የሚሆነው መች ነው? ልክ ግራውንድ ፍሎር ሲደርስ። ይሄ እንደ የሪል ስቴቱ የተለያየ ነው። ኤግዛምፕል ነው እየሰጣችሁ ያለሁት። ስለዚህ ግራውንድ ፍሎር ላይ ሲደርስ ሊል ይችላል። ከዛ 4ኛ ፎቅ ሲደርስ፣ 5ኛ ፎቅ ሲደርስ እያለ በኮንስትራክሽን ፕሮግረስ ዲፔንድ ያደርገዋል። አንዳንዱ ደግሞ ምን ያደርገዋል? በታይም ስኬጁል ያደርገዋል። ፎር ኤግዛምፕል የመጀመሪያውን ዳውን ፔመንት 15% ከከፈለ በኋላ ቀጣዩን ፔመንት ከ2 ወር በኋላ ወይም ከ4 ወር በኋላ ወይም ደግሞ ከ5 ወር በኋላ እያደረገው ፔመንት ስኬጁሉን በእንደዚህ አይነት መልኩ ፍሌክሲብል እያደረገው ይቀጥላል። እዚህ ፖይንት ላይ ላነሳላችሁ የምፈልገው እኛ ዴማ ሆፕ ላይ ስትመጡ ብዙ ጊዜ ፔመንት ስኬጁሎቻችን በጣም ፍሌክሲብሎች ናቸው። እንዴት ነው? የመጀመሪያውን ዳውን ፔመንት ከከፈላችሁ በኋላ አብዛኛውን ጊዜ እንደ ካምፓኒ የምንጠቀመው ፔመንት ስኬጁል ኢንስታልመንት ሲሆን በኮንስትራክሽን ዲፔንድ የሆነ ፔመንት ስኬጁል ነው። ለምንድን ነው ያንን የምንጠቀመው? አንደኛ ደንበኞቻችን ትረስት እንዲኖራቸው ያደርጋል። ቢኮዝ እንዳልኳቸው የመጀመሪያው ዳውን ፔመንት አሁን እንደ ዴማ ሆፕ 15% ነው። ሰው የሚቀጣየውን ዳውን ፔመንት ሊጠየቅ የሚችለው አንድ ገዢ ልክ ኮንስትራክሽኑ ውሉ ላይ በተቀመጠው መሰረት ፈርስት ፍሎር ላይ የሚደርስ ከሆነ ልክ ፈርስት ፍሎር ላይ ሲደርስ ነው ኮንስትራክሽኑ ያኔ ነው ፔመንቱ ሊጠየቅ የሚችለው። አለበለዛ ግን ደንበኛው አይ የመክፈል ግዴታ የለብኝም የማለት መብቱ እንደተጠበቀ ነው። ስለዚህ ፔመንት ስኬጁል በኮንስትራክሽን ፕሮግረስ ዲፔንድ ሲሆን ሞር ተጠቃሚው ገዢው አካል ይሆናል። ይሄንኛው የፔመንት ስኬጁል ምን ይመስላል የሚለው ከኢንስታልመንት ፔመንት ስኬጁል ምን ይመስላል የሚለውን ነው ያሳየኋችሁ። ስለዚህ የፕራይሲንግ እና የፔመንት ስኬጁል ዲፍረንሶቹን በደንብ ሞር ያገኛችሁ ይመስለኛል። ስለዚህ የትኛው ሞር የተሻለ ነው የሚለው ደግሞ እንደናንተ ፍላጎት ወይንም ደግሞ እንደናንተ ሀሳብ ላይ ዲፔንድ የሆነ ነው የሚሆነው። ስለዚህ 100% ያለቀ ቤት ወይንም ደግሞ ከ90% በላይ ኮንስትራክሽኑ ያለቀ ቤት ፕሪፌር የምታደርጉ ከሆነ የምትፈልጉ ከሆነ ስለዚህ ፔመንቱም ያንኑ ያህል ከፍ ያለ ይሆናል፣ ፕራይሱም ያንኑ ያህል ከፍ ያለ ይሆናል። አይ ኮንስትራክሽን ዲፔንድ የሆነ በኮንስትራክሽን ሂደት ደግሞ ቀስ እያልኩ ይልክፈል የምትሉ ከሆነ ደግሞ እሱም እንዳልኳችሁ ቀስ እያላችሁ የምትከፍሉት ይሆንና ፔመንት ስኬጁሉ ግን ጊዜ የሚወስድ ቀስ ብላችሁ ከፍላችሁ የምትጨርሱ ይሆናል። እዚህ ጋር ማንሳት የምፈልገው ደግሞ ፔመንት ስኬጁሉ ላይ ሌላኛው ሞርቴጅ ወይንም ደግሞ ከባንክ ጋር ሊንክ ተደርጎ የሚገዙ ፔመንት ስኬጁሎች አሉ። ብዙ ጊዜ እነዛን ፔመንት ስኬጁሎች እንደ አንድ የሪል ስቴት አማካሪ እኔ ፕሪፌር አላደርግም። ቢኮዝ ሞር ብዙ ጊዜ በርደኑ ለክላይንት ወይም ለገዢው አካል ላይ ነው የሚሆነው። በአብዛኛው እኛ የምናየው ምንድነው የገዛነውን ቤት ከባንክ ጋር ሊንክ አድርጎ ከዛ በኋላ ቀስ ብሎ መክፈል የሚለው ፖይንት ላይ ነው እና ሀሳባችን ግን ምንድነው እንደ ባለሙያ አድቫይስ ስሰጣችሁ እንደዛ አይነት ፔመንት ስኬጁሎች እንዳልኳችሁ ነው በርደኑ በአብዛኛው ገዢው አካል ላይ ነው የሚሆነው። ቢኮዝ እንዳልኳችሁ አሁን ላይ ያለው የማርኬት ኢንፍሉዌንስ የዶላር ኢንፍሉዌንስ አለ። ፕላስ ደግሞ የሚሰጠው ባንክ ብድር ኢንተረስት ሬቱ ያንኑ ያህል ከፍ ያለ ስለሚሆን እነዛን ነገሮች ኮንሲደር አናደርግም። ስለዚህ እነዛን ነገሮች ሞር ፕሪፌር አላደርግም። ቢቻል በፔመንት ስኬጁል ኢንስታልመንት የሆነ ፔመንት ስኬጁል ብትጠቀሙ ሞር ተጠቃሚዎች ትሆናላችሁ። እዚህም ጋር ደግሞ ላነሳላችሁ እንደ ዴማ ሆፕ ለየት የሚያደርገንን ነገር ላነሳላችሁ የምፈልገው ፔመንት ኢንስታልመንት ላይ ምንም አይነት የዋጋ ጭማሪ አይኖርባችሁ። ፎር ዘ ፈርስት ታይም አግሪመንታችሁ ላይ ዲል ባደረጋችሁት በዛው ገንዘብ እስከ መጨረሻው ድረስ የሚያልቅ ነው የሚሆነው። ለምሳሌ አሁን በ2 ዓመት ዲል ካደረግን ውላችን ላይ የ2 ዓመት ዲል ላይ ምንም አይነት ማርኬቲንግ ላይ ማቴሪያል ቢጨምር
ብረት ቢጨምር የፊኒሺንግ እቃዎች ቢጨምሩ ምንም አይነት እስካሌሽን አይኖረውም። ብዙ ጊዜ በሪል ስቴቱ ማርኬት እስካሌሽን እየተባለ ስለሚጠራ ምንም አይነት እስካሌሽን በእኛ በዴማ ሆፕ አይኖርም። ሁሌም ፊክስድ የሆነ ፕራይስ ነው። ያም ደግሞ ተጠቃሚ ያደርጋቸዋል። ዛሬ ላይ በ20 ሚሊዮን ብር የገዛችሁትን ቤት ዛሬ 2 ዓመት ስትረከቡት በ20 ሚሊዮን ብር የምትረከቡት ነው የሚሆነው። ደግሞ በጣም ቆንጆ ነገር ምንድነው ዛሬ ላይ ያለውን ከ2 ዓመት በኋላ የምናስረክበው ቤት በዛው ሃይ ኳሊቲን በጠበቀ ማቴሪያል ነው የምናስረክበው። ፎር ኤግዛምፕል ዛሬ ላይ ያለ የጃጓር ምርት የፊኒሺንግ ማቴሪያል ላይ ብራንዱን ነው መጠቅስላችሁ። ጃጓርን ምርት ዛሬ ላይ የምንጠቀም ከሆነ ከዛሬ 2 ዓመት በኋላ ደግሞ አፕዴትድ የሆነ ሌላ ራሱን የጠበቀ ማቴሪያሉን ቆንጆ የሆነ ሌላ ብራንድ ይመጣል። ያኔ በዛ ብራንድ ነው ቤታችሁን የምትረከቡ የሚሆነው። ስለዚህ ስለ ፔመንት ስኬጁል እና ያለውን የፕራይሲንግ ቫልዩዎችን የተወሰኑ ነገሮችን ያገኛችሁ ይመስለኛል። አመሰግናለሁ።